የተከፋፈለ ልብ ክፍል 2 አላገባውም አለ ቢኒ። አላገባውም አለች እሌኒ በቢኒያም አለማግባት የተደሰተች መስል ድንገት ፈገግ ብላ። አንቺ ነበርሽ በቃ ሌላ ሰው ነጠቀኝ። ሌላ አለማግባት ግን ገና አላሰብኩም። እንዳንቺ ቁርጠኛ አይደለሁም አለ ቢኒያም እየቀለደ። የእሌኒ ልብ ግን ያርግድ ነበረ። ስታገባ ትጠራኛለህ አይደል አለች እሌኒ በግድ ፈገግ ብላ። አንቺ እንደጠራሽ አለ ቢኒያም። የእሌኒ ፊት ቅጭም አለ። እሱን ተወው ቢኒ፣ በሞቴ እርሳው ባክህ። አሁን ሁሉን ነገር ብነግርህ አታምነኝ። ይልቁንስ ቢኒ የት ላግኝህ? ብዙ የምነግርህ ነገር አለ። እውነት አሁንም ብቻህን ነህ? አላገባህም? ለምን አለች። እንዲሁ በቃ። አሁን ሂጂ በቃ፣ ባለቤትሽ ያየሽ እንደሆነ። እባክህን ዝም በል ቢኒ፣ ታሾፍብኛለህ አይደል? ቢኒ እውነቴን ነው። አንድ ቀን ብቻ ባገኘስ? ካሁን ወዲያ ወንድሜ ነህ አይደል? እኔም እህትህ አይደል? ይኸው ስንት ጊዜ ላገኝህ ያልገባሁበት ቀዳዳ አልነበረም። የደወልኩልለት ትዝ ይልሃል? የሰራሁት ያሳፍረኛል። ግን አሁን እህትና ወንድም እንሆን። ይኸውልህ በጣም ብቸኝነት የመንፈስ እረፍት ያጣው ሴቱኛለሁ። እንደ ማን ልበልህ? እንደ ማዳማ ቦቨራን ያኔ አስታውሰኝ። አንብቤው እንደነበረ ትዝ ይልሃል? እማማ እኮ ሞተች። አልሰማም እንዴ? ብንያም አለችና አይኖቿ ላይ ድንገት ክንብል ያለውን እንባ ዋጥ አረገችው። መቼ ሞቱ? አለ ብንያም ደንግጦ። ሙች አልሰማሁም። ምን ሆነው ነው ግን? ታማ ነው? አሁንማ አመት አለፋት አለች እሌኒ በተሰባበረ ድምፅ። ታዲያ ለምን ፈልገሽኝ? አለ ብንያም ትንሽ ተክዞ ከቆየ በኋላ። ግን እኮ እሌኒ ጥሩ አይሆንም። አንቺ ባለትዳር ነሽ። እና ብንያም እሱን ለጊዜው ተወው። ምን መሰለህ፣ ትንሽ የማዋይ ነገር አለኝ። ትንሽ ጭንቀት አለብኝ። ለሰው ባይዋየው ቀላል እንደሚለኝ አውቃለሁ። ግን ለማን ልንገረው? መፍትሄ ካገኘው እኔ እንጂ ወደፊት መኖር የምችል አይመስለኝም። ቢኒ በወንድምነት እሺ በለኝ እሺ አለች እሌኒ እንባዋ እየተናነቃት። እንድትደውልለት ቀጠሮ ሰጥቷት ነበረ የተለያዩት። ድንኳን ውስጥ ከነበሩ መቀመጫዎች ስትመለስ ባለቤቷን ተመልሶ ነበር ያገኘችው። ለጊዜው ምንም አልተናገረችም ነበረ። ማታ ግን ቁም ስቅሏን ሲያሳያት ነበረ ያደሩት። ሞቅ ብሏቸው ነበረ እና ቀን ሰላምታ የሰጠሽው ሰውዬ ማን እንደሆነ እንድትነግሪኝ ከዳሱ ወጥታ የነበረ የት ቆይታ እንደመጣችም እውነቱ እንድታወጣ ጠየቋት ነበረ። ከዚያም የምኝታ ቤቱን በር ዘግቶ
በእርግጫ በቡጤ ጸጉሯን በእጃቸው ጨምድደው አፏን በመዳፋቸው እያፈኑ መሬት ወርዳ ከተኛችበት ሲደበድቧት እንዳይነጋ የለም። ነጋ። ፊትም ቢሆን ይከፋት ነበረ። በተለይ ባለቤቷ ከድሮዋ ሚስታቸው የወለዳቸውን ልጆች ካወቀች በኋላ ግን እንደ እብድ ነበር ያደረጋት። እሌኒ አራስ ቤት ተኝታ ስንት ቀን ውጭ አድረዋል። ታዲያ ይህንን ሁሉ ስታስብ አንጀቷ ብሁ ብሎ ይቃጠላል። አንዳንዴ እንደውም ብር ብላ ከቤቱ ወጥታ ውጭ ላገኘችው ለመጀመሪያ ሰው የሆዷን ዝግዝግ አድርጋ ነግራው ከዚያ ሲኦል እንዲወጣት እግሯ ላይ ወድቃ ለመለመን ይዳዳታል። ወይም ደግሞ አንዱ ወዷት ከዚያ ኑሮ አላቆ ልጆቿንም ቢሆን ትታ ወደ ሌላ ሩቅ ቦታ ወስዷት አዲስ ኑሮ ለመጀመር ትመኛለች። የቀን ህልም። ከራሄል ሰርግ ወዲህ ከብንያም ጋር አንድ ሁለት ጊዜ ተገናኝተው ነበረ። ቤቱንም አሳይቷት በእሷ ጥያቄ የደረሰባትን ሁሉ አንድ ሳይቀር ልቅም አድርጋ ነገረው። ስቅስቅ ብላ አልቅሳበታለች። ቢቻል ኑሮ በቀን በቀን ልታገኘው ትፈልጋለች። ብንያም ሁል ጊዜ በቀጠሮዋ ሰዓት ነበር የሚመጣው። ያን ዕለት ግን የቀጠሮዋ ሰዓት ቢያልፍም እሌኒ ሳታገኘው ተመልሳ ወደ ቤቷ መሄድ አልፈለገችም። እሌኒ እንደገና ሰዓቷን ተመለከተች። 9 ሰዓት ከ20 ሆኖ ነበረ። ከዚያም እስከ ተኩል ጠብቀው ለመሄድ ወስና አጠገቧ ጠረጴዛ ላይ የተቀመጠውን ጠርሙስ አንስታ ተጎነጨችለትና በረጅሙ ተነፈሰች። እንደገና ስለ ብንያም ታስብ ጀመረ። በመጨረሻ የተገናኙለት የተናገረውን አስታወሰችው። ምን ይሰራልሻል እሌኒ? ላንቺ ጥሩ አይደለም ታውቂያለሽ። ያገባች ሴት ለባሏ ታማኝ መሆን አለ። ለህሊናሽም ቢሆን ጥሩ አይደለም። አንዴ ሆኗል፣ የሆነውን መቀበል መቻል አለብሽ። እሱ ለእኔ መቼ ታማኝ ሆነና? አይ ቢሆንም ወንድ ቢያጠፋ ምንም አይደለም። ሴቷ ላይ ግን ሁሉ ነገር ይገንባታል። ምን ታደርገዋለሽ? ባህሉ ነው። እሺ ግድ የለም ውጪ ሂድ። ግን ለምን ያንገላታኛል? ለምን መጀመሪያ ልጅ የለኝም አለ። ለምን አታለለኝ? አይ ይኸው ነው። እኛ ወንዶች እኮ የፈለግነውን እስክናገኝ ድረስ እንዋሻለን። ያገኘነው ሲሳካልን ግን የመጣ ቢመጣ ግድ የለንም። የሰው ተፈጥሮ ነው። ምን ታደርጊዋለሽ? በቃ አልወደውም እኮ ነው የምልህ። ምን ልበልህ? በፊቱ ሲያገባኝ እኮ በቃ አታሉኝ ነው። ሀብታም ነው፣ እናትሽን ይረዳልሻል ስላሉኝ ነው። እውነት መስሎኝ ነበረ። ታውቃለህ እናቴ ምን ያህል ችግረኛ እንደነበረች። ታዲያ እሷም ብዙ አልቆየችም፣ ሞተች። ሳትሞትም ቢሆን ምንም አላደረገላትም። ወይ ለእናቴ ወይ ለራሴ አልሆንኩም። አሁን ደግሞ መሄጃ የላትም ብሎ ይጫወትብኛል አለች እንባ እየተናነቃት። በቃ ቻዩ እሌኒ፣ ምን ታደርጊዋለሽ? ብስጭት ህይወትን እንዲሁ ነው ነች። ስታስቢው አስቸጋሪ ሁኔታ ውስጥ ተጨምረሻል። ከዚህ በኋላ መውጣት እንቆቅልሽ ይሆንብሻል። ልትፈቲውም የሚያስቸግር ኑሮ ውስጥ ተከተሻል።
ህይወት አንዳንዴ ጊዜ ጨካኝ ናት፣ ታዳላለች። ህይወት ራሷ ወደ ተሻለ አቅጣጫ እስከምትወስድሽ በትዕግስት መጠበቅ ነው ያለው አማራጭ። አንዴ የሆነውን መቀበል መቻል አለብሽ ሌኒ። ጊዜ የማይለውጠው ነገር የለም። ጊዜ መድኃኒት ነው። ትዕግስቴ ሁሉ አልቋል ብንያም። አንዳንዴ ምርር ሲለኝ ብር ብሌ የትም ሂጂ ይለኛል። ግን የት መሄጃ እችላለሁ? ብንያም እስኪ ያስበው፣ አንድ አይዞሽ የሚለኝ ሰው የለም። ይህን ያህል ምን በደልኩና አምላኬ እንደዚህ የሚያሰቃየኝ? እሌኒ ስቅስቅ ብላ ታለቅሳለች። ብንያም አጠገቧ ተቀምጦ ያጽናናታል። እሷ ግን ሌላ ነገር ነበረ የምትፈልገው። እንዲያቅፋት ነበር የፈለገችው። ክንዶቹ መሃል አድርጓት አይዞሽ እሌኒ እኔ ያለሁልሽ እንዲላት ነበር የፈለገችው። አንድ ኃይል በተአምር ይህንን የተመኘችውን እንዳደርግላት አሰበች። ከቤቱ መውጣት አልፈለገችም ነበረ። በቃ ምን አባቱ እዚሁ ተቀምጬ ሻንጣሽን ቀስ ብለሽ ታመጫለሽ፣ ወይም ታዩ ይቅር፣ ልጅነቷንም በቃ ታዩ፣ አባቷ ያሳድጋት፣ እኔና አንቺ አብረን እንኖራለን፣ ሌላ ልጅ ትወልጃለሽ እንዲላት ነበረ። አቅፎ ተሸክሞ አልጋ ላይ አውጥቷት እንደ ድሯቸው ለአንድ አፍታም ቢሆን እፎይ ብላ ቤቷ እንዳውሬ ጥርሱን አግጦ የሚጠብቃትን ኑሮ ለሴኮንድ ወይም ለደቂቃ ለመርሳት ነበር የተመኘችው። ብንያም ግን ምንም አላላትም። በጣም የቀዘቀዘባት ሆኖ ነበር የተሰማት። እንደፈለገችው አልሆነላትም ነበረ። የዛን ጊዜ ነበረ ያላትን ሁሉ ኃይል ሰብስባ ብንያም ምን ነው ችላ አልከኝ ያለችውና በእንባ የታጠበውን ፊቷን ወደ እሱ መልሳ ሚጥሚጣ የመሰሉትን አይኖቿን በልመና ያንከራተተችበት። እሌኒ ነገርኩሽ እኮ ለአንቺ ለእኔም ጥሩ አይሆንም። ካሁን ወዲያ ወንድምነቱ ይሻላል። እንደዚሁ በሩቅ ብንጠያየቅ እንደ እህትና እንደ ወንድም አለ ብንያም። እሺ ብንያም፣ ለድሮ ፍቅራችን እንኳ ስትል በቃ አንድ ጊዜ እንኳ እቀፈኝና በቃ ይዙሽ በለኝ። አንተም እንደ ሌላ ሰው ትጨክንብኝ። ብቸኛ እኮ ነኝ ቢኒ፣ አላሳዝንም? ትኩር ብሎ አያት። እውነትን ታሳዝናለች። ትንሽ ሴኮንዶች ዝም ትባባሉ። ከዚያ ክንዶቹን ዘረጋና አቀፋት። ቀና በላየችው። ሁለት የእንባ ጠብታዎች ሸፍሮች ላይ ተንጠባጠቡ። አይኖቿን ስትጨፍናቸው እንደ ብረት ምጣድ ከጋሉት ጉንጮቿ ላይ ወደቁ። አንገቱን እንቅ አድርጋ አቀፈችው። ቢኒ እኔ እኮ አሁንም ቢሆን እወዳለሁ፣ ሙት እወዳለሁ።